ሰላም እንዴት ቆያችሁ አድማጮቻችን ተመልካቾቻችን። አሁን የሰዓቱን ወሳኝ መረጃ ይዤላችሁ ቀርብ ያለው መረጃውን ከወዳችሁት ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በቀጥታ ዋና ዜናዎቹ ልንገራችሁ። የኢትዮጵያ መንግስት ለኤርትራ መንግስት ምላሽ ሰጥቷል። ወደ ትግራይ ክልል የሚወስደው መንገድም በአፋር በኩል እንደተዘጋ መረጃዎች እየጠቁሙ ይገኛሉ። ጄኔራሉ ከኤርትራ ጋር ግንኙነት መፍጠር የማንን ፍቃድ አንጠይቅም አሉ። ከውጭ የምንመለከተው ደግሞ ኤለን መስክ በይፋ ስራ መልቀቁን እያስታወቀ ይገኛል። የፍልስጤሙ አምባሳደር በምክር ቤት ውስጥ በእንባ እየተናነቃቸው ባካችሁ ጋዛን አድኑልን እያሉ ይገኛሉ። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች የሞት ፍርድ ተፈርዶባቸዋል። ሞታቸውን እየጠባበቁ ይገኛሉ። እንደዚሁም ሌሎችንም በርካታ መረጃዎች ይዘንላችሁ ቀርበናል። መረጃውን ከወዳችሁት በድጋሚ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ መረጃው እንሂድ። ወደ ትግራይ ክልል የሚወስደው መንገድ መዘጋቱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ማብራሪያ እንዲሰጠው መንግስትን እየጠየቀ ይገኛል። ነዳጅን ጨምሮ በርካታ ዲፕሎማቶች እና የተለያዩ ሸቀጦች ወደ ትግራይ ክልል እንዳይገቡ ብዙ ጊዜ እንደዚህ ያለ ክስተት እንደሚከሰት ነው እንግዲህ የሚጠቀሰው። ከግንቦት 15 ጀምሮ ወደ ክልሉ በአፋር በኩል ምንም አይነት ሸቀጥና ተሽከርካሪ እንዳይገባ መታገዱን ነው የመረጃ ምንጮች የሚጠቁሙት ማለት ነው። እንግዲህ እዛ አካባቢ ላይ በርካታ ጊዜ ነው እንደዚህ የሚከሰተው። በትግራይ ክልል የነዳጅ እጥረት እንዲከሰት ብዙ ጊዜ እንደሚያስከትል ነው እንግዲህ የመረጃ ምንጮች እየጠቀሱ የሚገኙት። ቀጣይ መረጃ የምንመለከት ሰው የኢትዮጵያ መንግስት ለኢሳያስ አፈወርቂ ምላሽ ሰጥቷል። ካሁን ቀደም እንደምታወሰው በ34ኛ ዓመት በሚያከብሩበት ጊዜ ኢትዮጵያን መንግስት መዝለፋቸውና የኦሮማ መንግስት ነው እያሉ ሲተቹ ነበረ። ብልጽግና ደግሞ አሁን ምላሽ ሰጥቷል። በምላሹም እንግዲህ እንዳለው ከሆነ እኛ ለሚረባውም ለማይረባውም ክርክር ማድረግ አንፈልግም ሲሉ ነው የገለጹት። የውጭ ጉዳይ መንግስት እንዳስታወቀው ከሆነ እኛ ከኤርትራ ጋር እንካ ሰላምትያ አንገባም ነው ያሉት የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው ይህን የገለጹት። በሁለቱ ሀገራት እንግዲህ በርካታ ውዝግብ እየተነሳ ይገኛል። እንግዲህ ኢሳያስ አፈወርቂ 34ኛ ዓመት በሚያከብሩበት ሰዓት ብልጽግናን ሲተቹ ነበር። ካሁን ቀደም እንደምናስታውሰው ከሆነ ግን ህወሓትን ነበር ሲተቹ የነበሩት። አሁን ደግሞ በቀጥታ ወደ ብልጽግና በመሻገር ኦሮሞማ መንግስት ነው በማለት ሲተቹ እንደነበረ የሚታወስ ነው። ቀጣይ ዜና የምንመለከተው ደግሞ ህወሓት እና ኤርትራ ግንኙነት አሁንም እንደቀጠለ ይገኛል። የቀድሞ የሜቴክ ኃላፊ የነበሩት ጄኔራል ክንፈ ዳኛው እንዳሉት ከሆነ በሁለታችን በኤርትራና በትግራይ ክልል ግንኙነት ለማድረግ የማንንም ሶስተኛ ወገን አንጠይቅም ሲሉ ነው የገለጹት። ጄኔራሉ የትግራይና የኤርትራ አንድ ነን፣ ደርግን 14 ዓመት ተዋግተን አሸንፈናል፣ አሁንም ይህ ግንኙነታችን ይቀጥላል ሲሉ ነው የገለጹት። ጄኔራል ታደሰ ወረደ እንዳሉት ደግሞ ከሆነ የፕሪቶሪያው ስምምነት ወደ ቦታው እንዲመለስ እንጠይቃለን፣ ይህ ካልሆነ ግን የትግራይ ክልል ወጣቶች ችግር ላይ ይወድቃሉ ሲሉ ነው የገለጹት። ደብረጽዮን ደግሞ የትግራይና የኤርትራ ግንኙነት በሰከነ መልኩ እንዲቀጥል እንፈልጋለን። ከኤርትራ ያለው ፍላጎት አሁንም ተሻሽሎ ፍላጎት እንዲኖራቸው እንጠይቃለን። ከኛም በኩል እንደዛው ፍላጎት አለ ሲሉ ነው የገለጹት። ይህን የተናገሩት ደግሞ በ34ተኛው የግንቦት 20 ወይም 34ተኛ ደርግን ያሸነፉበትን በዓል በሚያከብሩበት ዕለት ነው። ቀጣይ ዜና የምንመለከተው ደግሞ ኤለን መስክ ከትራምፕ አስተዳደር ሙሉ ለሙሉ መውጣቱን እያስታወቀ ይገኛል። የዓለማችን ቱጃሩ ኤለን መስክ ከትራምፕ አስተዳደር እንዲወጥ ያስገድደው ደግሞ የትራምፕ ረቂቅ አዋጅ ያልተመቸው መሆኑን ነው የገለጸው። ነገር ግን ለትራምፕ ልዩ ምስጋና አለኝ ሲልም ገልጿል። የመንግስት ልዩ መልእክተኛ በመሆን ነበር ሲያገለግል የነበረው። ከባለፈው ሮብ ጀምሮ የመንግስት ልዩ መልእክተኛ የሚለው መጠሪያ እንዲነሳልኝ ሲል ነው የጠየቀው። ትራምፕን አመስግኗል። 130 ቀን እንዲሰራ ተፈቅዶለት የነበረው ኤለን መስክ አሁን ሙሉ ለሙሉ ስራውን መልቀቁን ነው ያስታወቀው። የደቡብ አፍሪካ ተወላጅ የሆነው ኤለን መስክ እንግዲህ ከትራምፕ ውሳኔ ወይም በኢኮኖሚ የወሰኑትን ውሳኔ ስላልተመቸው መልቀቁን ነው ያስታወቀው። በቀጣይ ዜና የእስራኤል አምባሳደር እስራኤል በጋዛ ላይ ምንም አይነት የሰብአዊ ጉዳት አላደረሰችም ሲሉ ቢገልጹም ነገር ግን የፍልስጤሙ አምባሳደር በምክር ቤት ተገኝተው በእንባ እየተናነቃቸው እስራኤልን ሲከሱ ነበረ። በርካቶችም በዚህ ጉዳይ እያዘኑ ነበረ። እንግዲህ እነዚህ የፍልስጤሙ አምባሳደር እንባ እየተናነቃቸው ጠረጴዛ እየደበደቡ ጭምር ነበር እንግዲህ ሲያለቅሱ የነበሩት። የፍልስጤሙ አምባሳደር በለቅሶ የተባበሩት መንግስታት ጦርነቱን እንዲያስቆም ሲማጸኑና ሲጠይቁ ነበር። ዩናይትድ ስቴትስ እንዳለችው እርዳታን ማቋረጥ ወንጀል ነው
ነው። እርዳታን እንደ ጦር መሳሪያ መጠቀም ወንጀል ነው፣ በዓለም አቀፍ ፍርድ ቤትም ያስከሳል ስትል እየጠየቀች ትገኛለች። እንግዲህ በጋዛው ጉዳይ በርካቶች እየተነጋገሩበት ይገኛሉ። በአብሶ በአምባሳደሩ ነው እንግዲህ በጣም በጣም እያለቀሱና እየተጸጸቱ ነበረ እንግዲህ የተባበሩት መንግስታትን ሲለምኑ የነበሩት። ቀጣይ መረጃ በዓለም አቀፍ ደረጃ በነገው ዕለት ለ38ኛ ጊዜ እንደዚሁም በኢትዮጵያ ደግሞ ለ32ኛ ጊዜ የዓለም አቀፍ የሲጋራ ቀን እንደሚከበር እየተነገረ ይገኛል። ይህ በዓል የሚከበረው በዓለም አቀፍ ለ38ኛ በኢትዮጵያ ደግሞ ለ32ኛ ጊዜ እንደሆነ ነው እየተነገረው። በህብረተሰቡ ዘንድ አጫስነት ወይም ማጨስ በጣም በጣም እየተነቀፈ እንደመጣ ነው እየተገለጸ የሚገኘው። ማንኛውም ሰው አጠገቡ ሲጨስ አጠገቢ አታጭስብኝ የሚለውን ምላሽ እንደሚሰጥም ነው እየተነገረ ያለው። የዓለም አቀፍ የጤና ድርጅት እንግዲህ ግንቦት 23 ቀን ለ38ኛ እንደሚያከብርም ነው የተነገረው። ኢትዮጵያም ይህንን በዚህ በሽታ በዚህ በሚያጨሱ ሰዎች ህይወታቸውን 10 ሺህ የሚሆኑ ሰዎች ሲያጡ በዓለም አቀፍ ደረጃ ደግሞ ወደ 80 ሚሊዮን የሚሆኑ ሰዎች ህይወታቸውን እንደሚያጡ እየተነገረ ይገኛል። በመጨረሻም የምንነግራችሁ ደግሞ ስለ ሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ነው። ወደ 43 የሚሆኑ ኢትዮጵያውያን ስደተኞች ህይወታቸውን እንዲያጡ እንደሆነ እየተነገረ ይገኛል።